ብያለሁ። ወሲብ ፈጽሞባታል ብላ እንዳትወርስ አዳምጥ። እሺ እንደዚህ ነው። ተረጋጋ ሰውዬ። ብለሃል አላልክም? እንዳትወርስ ብለሃል አላልክም? መልስ። ተረጋጋ። ልደግም እችላለሁ። ያላ በል ተረጋጋ። አሁን ለጥያቄው መልስ መልስ። ሜሬጅ ኮንሱሜትድ ሆነ ማለት ተሟላ ማለት ነው። ተሟላ ማለት ደግሞ አልዘሞተባትም አላገባ። የእስልምና ጭንቅላት አስቡ። ጥያቄውን ባያታቃለች ወሲብ ፈጽሞባታል ላሰሩበት ማለት ነው። አያችሁ ጋር ላይ ውሸተም ወላሂ እኔ ፊት የሚለው እኔ ፊት እዛ ፊት ሲላይ ነበር። ወሲብ ፈጽሞባታል ስትል ነበር አለ። ለምን ተፍርበታል? ወሲብ ፈጽሞባታል ብለሃል አይደለም? እችላለሁ። ምክንያቱም በልጅ አንተ ወንድ ከሆንክ ማለት ፈጽሞባታል ብለህ አንተ ወንድ ልጅ ከሆንክ አትፍር በተናገርከው ነገር ብለሃል። ምክንያቱም ማስረጃ አምጣ። ሰውዬው ሐዲስ ላይ ወሲብ ፈጸመባት የሚል ማስረጃ አውጣ። ያላ አውጣ። ኦኬ 9 ዓመት ሙሉ አብሯት ሲኖር አውጣ። ማስረጃ ነው የምፈልገው፣ ያንተን ወሬ አይደለም። ማስረጃ ወሲብ ፈጸመባት በ9 ዓመት ማስረጃ ሜሬጅ ኮንሱሜትድ ሆነ ይላል። አውጣ። ያላ አውጣ። ቡኻሪ 51:34 ክፈትናበት። አውጣ ማስረጃ። አንተ የተናገርከው ማስረጃ አውጣ። ወሲብ ፈጸመባት የሚለውን ሊያሳየህ ነው። ያላ አውጣ። 9 ዓመት ሙሉ አብሯት ሲኖር አውጣ ማስረጃ። ያለው ማየት ይችላል። ሁለተኛ እንዲህ አይነት ወሬ አንተ ትልቅ ሰው ነህ። የሌለ ነገር ታወራለህ። ዋና ክርስቲያኖች እየተጫወተባቸው ነው። ሰውዬ አንድ የሚያውቀው ነገር የለም። ማስረጃ አምጣ ሲባል አያችሁት አይደለም? ህፃን ልጅና 9 ዓመት እያለች እንትን ይላል። የቱ ጋር ነው? በ9 ዓመቷ ወሲብ ፈጸመባት የሚለው አውጣ። አንተ ማስረጃ ይዘህ አይደል እያወራህ ያለው? ለምን አታወጣም? አያችሁት? የሚናገረው ንግግር ማስረጃ ማምጣት አይችልም። ክርስቲያኖች አንድ መልስ ልታቸው ገብታችኋል አይደለ? ሐዲሱ ላይ ነቢዩ ሙሐመድ አንድ ላስረዳቸው አንድ ያስረዳቸው አትወዳቸው። ህፃን ልጆች አይደሉም፣ ትልልቆች ናቸው። ሜሬጅ ኮንሱሜትድ ሆነ በ9 ዓመቷ ተገናኛት የሚለውን ማስረጃ አውጣ። በ9 ዓመቷ ተገናኛት የሚለውን ማስረጃ አውጣ። ያላ ማስረጃ አውጣ። ለምን አይሻ ጋር ትሄዳለህ? ቁርአንህ እኮ ፔሪድ ያመጣችላል። ለምን አይሻ ጋር ትሄዳለህ? አይሻ ጋር የለም። እናመሰግናለን። አይሻ ጋር ብቻ ትሄዳለህ። አይሻ ጋር እንኳን አገባለሁ ያለ ነው። አታፍርም? በፈጠረህ ነብይ እምነት ስለተከለከለ እቺን በህይወት ካለው አገባታለሁ ያለ እኮ ነው። ወዲያው ሞተ። እንዲህ አይነት ሰው አይሻ ትልቅ ሰው ነች። ምንም እያወራ ነበር። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ለ9 ዓመቷ ወሲብ ፈጽሞባታል እያለ ይታወቅባቸዋል አይደለ? ማስረጃ ሲባል ጊዜ ማምጣት አይችልም። ይሄን ይመስላል። ሁለተኛ በሌለ ነገር ላይ አታውራ። ይኸውልህ ልጆች አሉ አንተ ጋር ብዙ ልጆች ሊከታተሉ እነዚያ ልጆች እንዲረዱ እንፈልጋለን። እንዳጠቃላይ ስለማንኛውም ከትላንትናው ልንጀምር ነው። ትላንትና ያቆምንበት ምንድን ነው? ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም እናታችን አይሻን በ9 ዓመቷ ወሲብ ፈጸመባት ብላ ስትናገር ለዚህ ማስረጃ አቅርብ ተብለህ ነው አይደለም? አቀርብልሃለሁ። ሲጀመር ጥያቄውን አንተ ለመጥ የጠየቀኝ ርዕስም መጠን አልነበረም። ባይዞ የትላንትና ውይይት ከመሰላችሁ እንደመጣ ገና አይሻን በ9 ዓመቷ አሁን ሰዋታዋቸውና ደስ እኔ እናንተ እየቀጠልን ነው። እኔ እናንተ እየቀጠልን ነው። ሳንመለከትን ማስረጃ ነው ተን አሳያው በደቂቃ እናውራ ስለው እሱ ያለናውራ ነው። በቃ ቀጥል። አሁን ያላ በማስረጃ ያላ ቀጥል። በደቂቃ እናወራለን። ደቂቃ ያዛ ለዚህ ማስረጃ ነው የተጠየቀው። ደስ ያለ ደቂቃ ተጠቅመህ አንተ ማስረጃውን አሳይ።
ያላ ሳይን የተባልከው እፎይ ቀጥላ ያላ ለተናገርከው ነው። በሺ ጠልቃ ገባብኝም አይከን ያዝሽ 15 ደቂቃ ያዙልኝ። ከ13 ነው 15 ደቂቃ ፈልጋለሁ። ኦኬ ይኸውልህ ስርዓት ይዘህ ታወራለህ። ለተጠየቀው ቆይ አንዴ ላነሳኸው ደቂቃ ፈልጋለሁ። ታልታገባም እኮ ላነሳኸው ሀሳብ ልጅነት ወሲብ እንደሚያደርግ ፕሊዝ አይደል አያት ታረቀ ያቢ ወሲብ እንደሚያደርግ ህፃን ልጅ እያለ ነው። ለተጠየቀው ጥያቄ መልስ ትሰጣለህ። ማስረጃ ካልሰጠ የራስህን ወሬ አወራለሁ። ከፍቶ መሀለሁኝ ክርስቲያኖች ለእናንተ ስለ ወላሂ እንትን እያልኩኛለሁ። ያላ ቀጥል። አሁን ቀጥል። አሁን የማዳመጥ ችሎታ የማዳመጥ ነገር ግን ይኸውልህ እንደ ትልቅ ሰው አውራ ከርዕስ እንዳትወጣ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በ9 ዓመቷ ወሲብ ፈጽሙባታል ብለህ ተናግረሃል። ለዚህ ማስረጃ ሰጥ። ያላ ቀጥል። አሽር አሁን ልብ በሉ። እሱም ብቻ ሳልሆን ማሳየው ነብዩ ምን አይነት ሰው እንደሆነ የአንድ ዓመት እንኳን ወሲብ የአንድ ዓመት ህጻን ልጅ ስርዓት ታሪክ አሰጠኝ እኮ ማስረጃ ሳይሄድ የተባልከው ለመሄድ ከሆነ አያወጣም። አንተ ወንድ ልጅ ከሆነ ለዚህ ማስረጃ አሳያለሁ። ጥያቄና መልስ አለትም ወሲብ እንደሚያደርግ አለኝ ብለህ እየተናገርክ ነው አይደል እኮ። ከዚህ ጀምር ያ አንተ አይደለም ሌኬት እንደሚጀምር የምንነግረኝ ውይይቱ ላይ የፈለግኩትን አነሳለሁ። ነብይ ህጻናትን ወሲብ እንደሚያደርግ ልትወያይ ነው አይደል የመጣኸው? ያ አይሻ ምን አይነት እንደሆነች ልትወያይ እስከሆነ ድረስ ራሳችን ምንድን ነው 15 ደቂቃ ሰጥተኛ አይደል? ምን የምትፈልገው ደቂቃ ሰጥተኛ። እሺ ራሱ ምንድን ነው? ራሱን ንገራቸውና በዚያ መሰረት አድርገህ ታወራለህ። ደቂቃ ሰጥተኝ ድረስ አዳምጣ። 15 ደቂቃ ሰጥተኛ አዳምጣ። እሺ ራሱ ምንድን ነው? ነብይ ህጻናቱን ወሲብ እንደሚያደርግ እንደሚመኝ እንደሱ ተስማምተናል። እናንተ ንገራቸው። ተስማማ አልተስማማ አንተ ቤት ያስበህ መጣው ብቻ አይደለም። በግስባት የዘጠኝ ዓመት ነው አይደል? የዘጠኝ ዓመት ነው አንተ የምታስበው። የአንድ ዓመት ልጅ ህጻናት ያሳየህ እኮ ነው። አብሽር ከኔ ጋር የተስማማ አንድ ዓመት በየትኛው ርዕስ ነው ንገረና። ዛሬ ስንወያይ ነው ብለሃል አይደለ? ርዕሱ ንገራቸው አንዴና ከዚያ ትቀጥላለህ። አብሽር ደስ ነብይ ህጻናትን ወሲብ እንደሚያደርግና ህፃን ልጅን ለወሲብ እንደሚመኝ ውይይት ላደርገ ነው። ያ እንግዲህ ጋር ደሱ ተስማምተናል። እናንተ ተስማማ ህፃናትን ነብይ ወሲብ እንደሚያደርግ አይደለ? ተስማማ ይላል። ወሲብ ያደረጋል ከእሱ ጋር ውይይት ላደርግ ተስማምተናል ስትል ነበር። ለምን ዋሻቸው? አሁን ተስማምተናል። እናንተ ተስማምተናል መሆኑን ላሳየህ እኮ ነው። ወደ እናንተ ተስማምተን ነው ይታቀርባለን። ያረግ ላይ ቀነቀ አይደለ? ያሳያለሁ። የአንድ ዓመት ህፃን ልጅ ሳይቀር እንደሚመኝ ያሳያለሁ። አያቸው ታዲያ ከዛ ወደ ብሄር ነው። ለማንኛውም ወላሂ የውይይት ህግና ስርዓት ራሱ ምንም ነገር የለም። እንዳወጣ ደቂቃ ያዝ። በደቂቃ ምንድነው ወደ እናንተ የተስማማንበትን ርዕስ አሳወቅና ከዚያ በኋላ ሁሉም እየሰሙ እንዲማሩ ዘንድ ያላ ርዕሱ ንገራቸው። የተስማማንበት እስቲ ምን ብለን ርዕስ አወራን ወንድሜ? ዘመተ ነው አይሻ ነብዩ የት ቦታ ነው በ9 ዓመቱ ይረዳት አልከኝ። ምን አገባኝ እኔ እንደዛ ብዬ ርዕስ ያለው እንዴ? ያላ